ታላሽ ንገረኝ ያልኩኝ ከአምላክ የምጨቃጨቅ የወደፊቴን አጋሬን ለማወቅ የምጨነቅ ወይ በህልም ያሳየኝ ወይ በእውነታ እያልኩ መከራከር ሁልጊዜ ከጌታ እኔ ብቻ ነኝ። ግን ምን እንደምትመስል የወደፊት ሚስቴን ለአንዴ እንኳን አሳየኝ ጌታ ሆይ በሞቴ መልኳን ባታሳይ እስኪ ንገረኝ ስሟን። እሺ ስሟን ይቅር ስጠኝ አድራሻዋ ቢቀር የፍቅር አቋሟን ለሰው ያላት ክብርን መላው ስብዕናዋን እሺ እሷን ተው ቢያንስ የጓደኞቿን በቃ አላስቸግርህ በህይወት መኖሯን ደግሞ ሰው መሆኗን ይህ ብቻ ንገረኝ እያልኩ መማጸን። ቆይ ግን እኔ ብቻ ነኝ? የታላችሁ አጋሬን የምትሉ ሰዎች በውስጣችሁ እውነቷን አውሩ። ጻፉ። ላይክ ሼር ኮሜንት አድርጉ።